አንድ ጥያቄ አለኝ ምንድነው ሁለት እንድትሆን የፈቀደው ማን ነው ደግሞ የኔ ጠይቅ አይ ስለሚገርመኝ ነው ሁለት እንዲ ለምን አንድ እንደዚህ አርለች ለምን ሁለት እንደዚህ አርገናት ሁለት አትሆን ሄኒ እንደዛ እኮ ይጽፋሉ ለምሳሌ የሮማን ቁጥር እንደዛ ነው አንቺ ደግሞ ታሰፍሻለሽ እኔ ስለሮማን ጠይቅ እኔ ስለ ሁለት ቁጥር ነው እንጂ ጠይቁት ተው እንጂ አማ አንቺ ንገሪ ለምን አንዳንድ ሆኖ ሁለት አልሆነም ይሄ ጥያቄ ለአባቴ ይቀርባል ስለዚህ ሲመጣ ተጠይቀዋል እንዴ መጥቷል አልመጣም እንደውም መሞት አይቀርማ ብሎ ዘፈን እንቅልፌና መጣው ብሎ ይዘፈን ገብቶ ተኝቷል በስንቱ አባዬ መሞት አይቀርማ በስዬ በስንቱ በስዬ ምን ያቀርጃል አንተ ገብቷል አላልክም እንዴ እስካሁን አልገባም አዎ እንዴት ምን አውቄ ቆይ አይደለም በጣም ቆይ እስቲ ልደውልለት መሞት አይቀርማ እስቲ ዝም በለት ነው ስልኩ አይሰራም እኮ እኔ ተናግሬያለሁ በኋላ ችግር ተፈጥሮ ስለምቀሰቅሽኝ ልተኛ ባትሪ ዘግቶ እንዳይሆን ማ አባዬ አሁን ስልኩ ያልኩት ሂዱ በቃ ተኙ ኔትወርክ መሆን አለበት ቤቶች አላችሁ ሄኒ ሊዮ የኔ ምቹ ያንተ የጨረቃ ንባብ የኔ ፀሐይ ምልክት ላይ መጥቶ ስክት ነው የሚለው አንተ ነህ ለኔ የምትሆነው እሺ ካንሰሮች ምን ልትሉ ነው አላልኩም እኔ ልተኛ የኔ ተንሽን ችግር ሂሳብን በደንብ ሰርቻለሁ በጣም የሚገርም ያበደ ድል ነው ያለ ከኔ ጋር የገጠመ ኮኮብ ነው ያለ ፀሐይን ሳያው ግን ትንሽ ቦጅቦጃ ነገር ነህ ልብህን አትክፈት እሺ ግባ አትንቦጅቦጅ ለማን አባቱ ብለህ ነው አትንቦጅቦጅ እሺ በነገራችን ላይ ማንኛውም ነገር ዝም ብሎ በዘፈቀደ አይቀመጥም ሁሉም ነገር የራሱ ቁጥር አለው አሁን ለምሳሌ ሩቅ ሳንሄድ በለት ተለት ኑራችን የምንጠቀም ስክሪፕቶ አሁን ብትወስድ 5 ነው ስክሪፕቶ 5 ለዛ ነው ከኔ የማይለየው አለኝ በየነቱ በቀይ ባረንጓዴ በ5 አይነት ከለር አለኝ ስክሪፕቶ እኔ ወይኔ አላስኩም ምን ነው በስዬ ምን ነው በደህና ነው መጽሐፍ ያስኩት እኔና ንባብ ምን ተለያይተን እናቃለን አረን ያመሸው ነው ያልኩ የስልጣን ረከከብ ያየው ነበር የማን የፀሐይና የጨረቃ የሚገርም አይደል እንዴ ተፈጥሮ የሚገርም መቼም ተፈጥሮን ከተከተልሽ ሁሉ ነገር መፍትሄ አለው አሁን ምን የተለየ ነገር አለውና ነው ፀሐይ ረከከብ ስልጣን የምትለው ልጆቹን በጊዜ ገብታ አታስጠና እንደነሰረው ሰው ሰማይ ከምታንጋት ይገባኛል አይገባሽም አንዳንዴ እኮ እንደው አለማወቅ እኮ መታደል ፀሐይና ጨረቃ አንቺ ህይወት ላይ የሚያሳድሩትን ስብጥር አታውቂው ቁጥሮች አንቺ የህይወት ዕጣ ፈንታ ላይ የሚያሳድሩትን ተጽዕኖ አታውቂው አሁን ላንቺ ድንጋይ ሶፋም ሶፋ ነው አይደል እሺ ሶፋ ላንተ ምንድነው ሶፋማ ሂሩቴ ሶፋ በነገራችን ላይ ሂሩቴ ሶፋ ሰሱ ሲሳሴስ ሶ አራት ነው ፈፉ ፊፋ ፋ አንድ ነው ያጂ አራትና አንድ ስንት ነው 5 አይሽ ከኔ ጋር አንድ ነው ማለት ለዚህ ነው ሶፋ የምወደው ማለት ነው ምንድነው 5 የምትለው በስንቱ 5ማ የህይወት ዕጣ ፈንታ ነው እንዴ ይኸውልሽ ሁሉ ነገር የተከበበው በ5 ቁጥር ነው 5 ቁጥር ስራታ ነው አንተን የምትከበው ይገባኛል አይገባሽም ለምሳሌ የልደት ቀኔ 29 ለሁለት አካፊው 14.5 5 ራሷን ቻለች 14 1 እና 4 ስንት ነው 5 ታዲያ ምን ትያለሽ አልተከበብኩም ማለት ምን ማለት ነው
አሁን እሱን ተወውና ለምንድን ነው ስልክህን የዘጋኸው? አልዘጋሁትም እኮ ጥየው ነው። ስልክህን አይደለም ሲም ካርዱ ለምን? ቁጥሩ ከኔ ጋር አይሄድም። ኒውመሮሎጂው ልክ አይደለም። 8 ይበዛዋል። አዲስ አውጥቻለሁ 5 የሚበዛበት እሰጥሻለሁ። ሴቭ ታደርጊዋለሽ። በቃ ነገርኩሽ። ከአስራት ወተናል። በአዲስ መንገድ ከ5 ጋር ከፍ ብለን ነው የምንበረው። ተጃጅላ ታጃጅላኝ በስንቱ አሁን ሙላ ያልኩህ መብራት ሞላ? ልሞላ ነበረ። አልሞላህም? ልሞላ ነበረ። የሰጡኝ ወረፋ 8 ነው 5 አይደለም። አገኘሽ ቢሩቴ በስንቱ ህግ ነው የተገናኘ ነው። በህግ እንለያያለን። እሺ መቼ ይሁን? ምኑ ዛሬ መቼ ነው? ዛሬ 5 ሰዓት ላይ 5 ሰዓት ከሰዓት 5 ሰዓት አለ። አሁን እንዴ ስሙን እኮ መጥራት ስላልፈለኩ ነው። በፈረንጅ 11 ሰዓት ነው። በቃ አመሰግናለሁ። ኧረ ተው በስንቱ ተው። ልትሰድቢ ነው? ጠበቃሽን ይዘሽ ጠብቂ። እሺ እንደምን አደራችሁ? ተስሮ ኢንፊኒቲ የተዝረከረከ ነው። የእርሶ ቁጥር አይገኝም አይደለም። ስም ቆዳ ቢቀይሩ እኔ ከእርሶ ጋር አልስማማም። ተወይ በስንቱ ስንት ጣጣ ስንት መከራ አለብን። ተወይ በስንቱ ተወይ። በስንቱ አይደለም ስሜ ኮስታ ነው። ቆስጣ ኮስታ አይደለም ኮስታ ነው። ኮስታ ኡሬ አንቺን ሰርቼዋለሁ። ማታ አንድ ላይ ነን 5 ይቢ እጭ ከሰዓት 5 ሰዓት ጨረሰን። አይ ኮስታ ያውቃል እኮ። እኔ የምልሽ ይሄ ሰውዬሽ ለየለት እንዴ? ለየለት ሐኪም ያስፈልገዋል። የምን ሐኪም? የአእምሮ የስነ ልቦና የአእምሮ ሐኪም? አይዞሽ አታስቢ። ላሰገደች ያመጣነው ዶክተር በስንት ነው ይመለከተዋል። አታስቢ። ኮስታ ጣሊያናዊ ደራሲ ነው።